የአየር ንብረት መለወጥን ለመቋቋም የምግብ ዋስትና ለማረጋገጥ የተራቆቱ መሬቶች መልሰው እንዲያገግሙ የአረንጓዴ አሻራ ልማት አማራጭ የሌለው መፍትሄ ነው። ይህንን ታላቅ ሀገራዊ ራዕይ ከግብ ለማድረስ በሰሜን ወሎ ዞንም የዘንድሮውን የአረንጓዴ አሻራ መርሃ ግብር ስኬታማ ለማድረግ ሰፊ የቅድመ ዝግጅት ስራዎች በከፍተኛ ትጋት እየተከናወኑ ይገኛሉ። በዞኑ ዝግጅቱ ምን እንደሚመስል እና ምን ያህል ችግኝ እንደተዘጋጀ ከዞኑ ግብርና መምሪያ ኃላፊ አቶ ተገኛ አባተ ጋር ቆይታ አድርገናል። ተገኛ አባተ እባላለሁ። የሰሜን ወሎ ዞን ግብርና መምሪያ ኃላፊ ነኝ። እንግዲህ በዚህ አመት ሰሜን ወሎ ያው በየአመቱ ይሄን የአረንጓዴ አሻራ ልማት በስፋት እየሰራን ያለንበት ሁኔታ ነው ያለው። በተለይ ደግሞ አሁን በልዩ ሁኔታ የምንሰራባቸው አረንጓዴ አሻራ ለይተን በፍራፍሬም በደንም ለይተን የምንሰራባቸውን ቦታዎች ቅድመ ዝግጅታችንን አጠናቀናል። የመጀመሪያው የችግኝ ዝግጅት ነው። የችግኝ ዝግጅት እንግዲህ ከ160 ሚሊዮን በላይ የደን ችግኝ እና የመኖ ችግኝ አዘጋጅተናል። በሌላ በኩል ደግሞ ከ2 ሚሊዮን በላይ ኦልሞስት ወደ 2.3 ሚሊዮን የሚሆን የቆላና የደጋ ፍራፍሬ ችግኝ አዘጋጅተናልና በጥቅሉ ሁለቱንም ችግኞች አዘጋጅተን እንደየአግሮ ኢኮሎጂ ሁኔታ የተከላ ስራውን ለመትከል የተከላ ቦታ ልየታ አድርገናል። የተከላ ቦታ ልየታም በተለይ የደን ወደ 43594 ሄክታር የተከላ ቦታ ተለይቷል። ከዚህ ውስጥ ከ14000 ሄክታር በላይ ካርታ ተዘጋጅቶላቸዋል። በመርሃ ግብሩ የህብረተሰቡን ኢኮኖሚያዊ ተጠቃሚነት የሚያረጋግጡ የፍራፍሬና ሁለገብ ጠቀሜታ ያላቸው ዝርያዎች በስፋት መዘጋጀታቸውን የሚናገሩት አቶ ተገኝ ከነዚህ መካከል 2.3 ሚሊዮን የደጋና የቆላ የፍራፍሬ ችግኞች እንደሚገኙና 190,000 የሚሆኑት ደግሞ ይበልጥ ምርታማ እንደሆኑ መከተባቸውን ያስረዳሉ። ከፍራፍሬ ጋር ተያይዞ 2.3 ሚሊዮን የደጋም የቆላም አንድ ላይ የተዘጋጀበት ሁኔታ ነው ያለው። ከዚህ ውስጥ ከ190,000 በላይ ያለው ከተባ የተደረገለት ነው። የደጋውም የቆላውም የተከተበ ሃይብሪድ የሆነ የተሻለ ዝርያ ያለው የተሻለ ምርት የሚሰጥ የተከተበ ነው። ስለዚህ ይሄን የምንሰራው ደግሞ አንደኛው ቦረቦሮች ላይ ከተፋሰሱ ጋር አያይዘን ቦረቦር አካባቢ ላይ የፍራፍሬ ተከላ ይካሄዳል። በሌላ በኩል ደግሞ በክላስተር የፍራፍሬ ክላስተር ለብቻው ተለይቶ በአረንጓዴ አሻራ መርሃ ግብር የፍራፍሬ የማንጎ ክላስተር፣ የፓፓዬ ክላስተር፣ የሙዝ ክላስተር እነዚህ በክላስተር ነው የሚለሙት። በአሁኑ ወቅትም በዞኑ ታላቅ የህዝብ ንቅናቄ በመፍጠር የችግኝ ተከላ ቦታዎች የመለየትና 140 ሚሊዮን የችግኝ ጉድጓድ ቁፋሮ መከናወናቸውን ኃላፊው ገልጸዋል። በሌላ በኩል ደግሞ የሚተከሉ እንዲህ ለተከላ የተዘጋጁ ቦታዎች የችግኝ ጉድጓድ ዝግጅት አሁን ከ140 ሚሊዮን በላይ የችግኝ ጉድጓድ ዝግጅት ተዘጋጅቷል። ኦልሞስት አሁን ያው ዝናብ እንደጣለ ወደ ተከላ የምንገባበት ነው የሚሆነው። ያው ምስራቅ አማራ ዚህ አካባቢ በተለይ ዝናብ ዘግይቶ ስለሚገባ ዝናቡ እንዳጠገበ ወደ ስራ የምንገባበት ነው የሚሆነው። ከ300 ሄክታር መሬት በላይ ደግሞ በክላስተር የሚለሙ የፍራፍሬ ችግኞች በተግባር እየተፈጸሙ መሆኑን አቶ ተገኝ በቆይታችን አብራርተዋል። ከ300 ሄክታር በላይ የሚሆን የፓፓዬም የማንጎም እና የሌሎች የደጋም ፍራፍሬ በተመሳሳይ በክላስተር የምንተክልበት ሁኔታ ነው ያለው። የአረንጓዴ አሻራ መርሃ ግብር ስራዎች የችግኞችን የጥልቀት መጠን ከ70 በመቶ በላይ ማድረስ ስለመቻሉና በዘንድሮ ዓመትም የተቀናጀ ጥረት በማድረግ በዞኑ የደን ሽፋንን አሁን ካለበት 20.5 በመቶ ወደ 21.5 በመቶ ለማሳደግ ታልሟል። ዋናው ችግኝ በየጊዜው የምንናገረው ነገር ችግኝ መትከል ብቻ ግብ አይደለም። የተከልነውን ነገር መንከባከብ ነው ዋናው። ለምሳሌ በባለፈው ዓመት የተከልናቸው ችግኞች አሁን ያለው የጥልቀት መጠናቸው
ከ70% በላይ ፐርፎርም አድርገዋል። በጣም ጥሩ ነው። ኦልሞስት ወደ 30% አካባቢ ነው። እነዚህም የሚያቀናል አሁን የማኔጅመንት ስራ የኩትኳቶ የአረም ውሃ የማጠጣቱ ስራ በደንብ ከተሰራለት የሚያገግሙም ችግኞች አሁናሉ። አሁን ባለው ሁኔታ ግን የባለፈው 70% አካባቢ የጽድቀት መጠን አለው። በዘንድሮ ዓመት ካለፉት ዓመታት መነሻ በመያዝ የክትትልና የድጋፍ ስራውን በተለየ መልኩ በመያዝ በባለቤትነት እንዲያዝ ለመስራት ስለመታቀዱም አቶ ተገኘ ይናገራሉ። እኔ በዚህ ዓመት ያዘጋጀነው ችግኝ በጣም ቀላል አይደለም። ስለዚህ ከባለፈው መነሻ ይዘን የክትትልና ድጋፉን በተለየ ሁኔታ መስራት አለብን ብለን ያሰብነው። ምክንያት የሚተከሉትን ባለቤት እንዲኖራቸው እናደርጋለን። ከዚህ በፊት ሲተከል የነበረው የወል ይተከልና ባለቤት አይኖረውም፣ የሚከታተለው ሰው አይኖርም። ስለዚህ ጽድቀቱን በደንብ በሚፈልገው መንገድ ውጤታማ እንዲሆን ባለቤት እየሰጠን ነው እየሰራን ያለነው። እንዳጠቃላይ እንደ ዞን አሁን ያለው የደን ሽፋናችን 20.5% ላይ ነው ያለነው ከጥቅል። ስለዚህ በዚህ ዓመት ደግሞ 1% ጨምረን ከ20.5 ወደ 21.5% የደን ሽፋናችንን ለማሳደግ ነው ሁለገብ የሆኑ ስራዎችን እየሰራን ያለነው። ለዘንድሮ ዓመት አርሶ አደሮች በቂ ችግኝ እንዳገኙ በመንግስት በግልና በማህበር የችግኝ ጣቢያዎች ዝግጅት እየተደረገ ስለመሆኑም አቶ ተገኘ አብራርተዋል። አሁን እነዚህ በሁሉም ወረዳ ኦልሞስት በሁሉም ወረዳ የራሱ የሆነ ችግኝ ጣቢያ ያለው የግል ችግኝ ጣቢያ አለ። በርካታ የማፍሊያ ቦታዎች ናቸው ያሉት። አሁን እያደገ የመጣው የግል ችግኝ ጣቢያዎች በራሱ አሁን ኢንካም እየሆነ ነው፣ የስራ እድል እየሆነ ነው። በተለይ የፍራፍሬ ችግኝ ማፍላትን ግለሰቦች ያፈላሉ፣ ይሸጣሉ። በሌላ በኩል ደግሞ ለአርሶ አደሩም በቂ የሆነ ችግኝ እንዳገኝ አክሰሱን መፍጠርም ስለሆነ እነዚህ የሚፈሉት በግልም በመንግስት ችግኝ ጣቢያም እንደገና በማህበርም በሁሉም ወረዳ ላይ በቂ የሆኑ ችግኝ ጣቢያዎች ያሉ መሆኑን መግለጽ ነው የምፈልገው። ችግኞችን መንከባከብ አማራጭ የሌለው ተግባር በመሆኑ ክትትልና ድጋፍ ተጠናክሮ እንደሚቀጥል የመምሪያው ኃላፊ አቶ ተገኘ አባተ መልእክታቸውን አስተላልፈዋል። አሁን የመጪ ክረምቱ የአየር ትንበያው የሚያመላክተው ምንድነው? የዝናብ እጥረት ይኖራል ነው። በተለይ ምስራቅ አማራ ሰሜን ወሎ አካባቢ የዝናብ እጥረት እንደሚኖር ሜትሮሎጂ እየተነበየ ነው። ይህን የሜትሮሎጂ ትንበያ ይዘን አንደኛ የሚጥልን ዝናብ ከወዲሁ እርጥበት ለመያዝ የአፈርና ውሃ ጥበቃ ስራዎች የተሰሩ አሉ። አሁንም ደግሞ የጎርፍ ውሃን ወደ ማሳ ማስገባት፣ ትንንሽ ፒቶችን የማዘጋጀት እርጥበትን የመያዝ ስራ ከወዲሁ ከሰኔ ወር ጀምረን የእርጥበት እቀባ ስራዎችን መስራት መቻል አለብን። ይሄ ያዘጋጀነው ችግኝ ውሃ ይፈልጋል፣ እርጥበት ይፈልጋል። ስለዚህ ዝናብን ብቻ ከላይ የሚወርደውንም እርጥበቱን መያዝ አለብን። የሚወርደውን ብቻ መጠበቅ የለብንም። ይህን በስፋት መስራት መቻል አለብን። ከዛ ውጭ ለመትከል የተዘጋጁ ቦታዎች አሁንም የተቆፈሩ የችግኝ ጉድጓዶች የሚደፈኑ አሉ፣ የሚበላሹ አሉ። እነሱን ማስተካከል። ሌላው የሚተከልን ችግኝ መንከባከብ አማራጭ የሌለው ስራ ነው። ስለዚህ የምንተክለው ችግኝ ተክለም ብቻ መሄድ ስለማይጠቅም በየአመቱ የምንተክለው ችግኝ በቃ በትክክለኛው መንገድ እንክብካቤ ካለ 100% የሚሳካ ከሆነ እስካሁን ድረስ የተከላ ስራችንን የምናቆምበት ሂደት ላይ እንደርስ ነበርና ስለዚህ የክትትልና ድጋፉ በደንብ መጠናከር መቻል አለበት የሚል መልእክት ነው ማስተላለፍ የምፈልገው። የተጀመረው የአረንጓዴ አሻራ መርሃ ግብር በተፈጥሮ መታደስ ብቻ ሳይሆን ለነገው ትውልድ የሚተርፍ የህይወት መዋስትና ነውና አጠናክረን እንቀጥል እያልን ከዞኑ ግብርና መምሪያ ኃላፊ አቶ ተገኘ አባተ ጋር ያለንን ቆይታ ቋጨን።